በነፍስ ወከፍ በሚባል ደረጃ ሁሉም ማህበረሰባችን ሊያውቀው የሚገባውን ተክል ነው ዛሬ ይዤላችሁ የመጣው። ስለዚህ ተክል ተደጋጋሚ ቪዲዮ እምሰራላችሁ አሁን ባለንበት በዚህ ወቅት ሁሉም ሰው የጤና ችግሩ የኩላሊት ጠጠር፣ የሐሞት ጠጠር እየተባለ እሰማለሁና ችግሩን ለመፍታት ደግሞ ሁነኛ አማራጭ ነው የተክል። እኛ ቀጨም ብለን እንጠራዋለን። ፈረንጆቹ ሻንካ ፔድራ ወይም ስቶን ብሬከር ይሉታል። ሁሌም ቅጠሉ ግንዱ እየተፈላ አንዳንድ የሻይ ብርጭቆ ቢዘወተር መፍትሄ ሰጭ ተክል ስለሆነ በየቤታችሁ ዛሬ ያውም በዚህ ወቅት ክረምቱ ስላደላ በቅሎ ስለሚገኝ ቤታችሁን ለማሳመርም ሊሆን ይችላል። እንዲሁም ደግሞ ችግሩ ሲያጋጥም ጤናችሁን ለመጠበቅ ብትተክሉት መልካም ነው። ተክሉን ለመለየት ያክል ይሄው ከጀርባው እንዲህ ስታረጉት የፍሬ ኳሶች አሉት። የፍሬ ኳሶች እነዚህ ነጫጭ የፍሬ ኳሶች አንጠልጥሏል። በዚህ መልኩ ነው ፍሬው ሲያፈራ ጥቁር ጥቁር ይሆናሉ። በዚህ መልኩ ለይታችሁ ትከሉት እላለሁ። እኔ ሁሌም ይሄንን መረጃ ማጋራችሁ እኔ የገበሬው ልጅ ዮሐንስ ሽፈራው ነኝ። ሀገራችን ደግሞ እንዲህ ተፈጥሯ መልካም ነው፣ ያምራል።